Hi guys, እንዴት ናችሁ? ሰላም ነው ወይ? How's everything? እንግዲህ ዛሬ ይሄን ቪዲዮ ሰራ April 6 Sunday ነው። ግሎባሊ እንግዲህ Good Deeds Day የሚታሰብበት ቀን ነው። So እንግዲህ April 6 is Good Deeds Day እና እንድታስቡ የምፈልገው ነገር በጉድ ዲስ ዴይ ማለት think good do good speak good በሚል ነው። ሶ የዛሬ 3 ወር አካባቢ እንግዲህ ከሰርቭ ግሎባል ዴፕቲ ካንትሪ ዳይሬክተር ጋር አንድ ፕሮጀክት እንዳለ ጉድ ዲድስ ዴይ የሚባልና ጉድ ዲድስ ዴይ ኤፕሪል 4ን ለማክበር በዛን ቀን ብቻ ከመናከብር የሆነ ነገር ሰርተን ኦር ኮሚኒቲያችን በሆነ ነገር አግዘን ከዛ በኋላ ቀኑ ላይ ደግሞ ፕሮግረሱን መተን ቼክ እናደርጋለን ብሎኝ ነበረ። እሺ አዋሪ አካባቢ መስከረም የሚባል አንደኛ ደረጃ ትምህርት ቤት ያሉ ተማሪዎችን ሰስቴኔብል ጋርደኒንግ ላይ ቮለንቲር ዲፕሎይ አድርገን ያ ቮለንቲር ማኔጅ እያደረገ ይሄንን ኤሪያ እንግዲህ እንደምታዩት ደን የነበረውን ካልቲቬትድ ሆኖ እንግዲህ አሁን ላይ አዲስ ቢሆንም እንግዲህ ውሃ ያጠጡ የኮተኮቱ ፕላንት አድርገው ብዙ ነገር እየተማሩበት ነው ማለት ነው። እንግዲህ አሁን በቪዲዮ ላይ እንግዲህ ማሳያችሁ ቦታ it was በቃ ደን ነበረ ማለት ምንም በደም ካልቲቬትድ ያልሆነ በቃ it was like ጥቅጥቅ ያለ ቦታ ነበረ ማለት ነው። ሶ ይሄን ቦታ እነዚህ ጥቅጥቅ ያለማ ኦር አረም ብቻ ያለበትን ቦታ ለምን ተዚህ ትምህርት ቤት ያሉትን ተማሪዎች why don't we like teach them እንደዚህ አይነት sustainable gardening እንዲማሩ ለምን አናደርግም የሚል አሰብን። ሶ እነዚህ ልጆች እንደዚህ አይነት ካልቸር እንዲኖራቸው እነሱን ለማስተማር እንደዚህ አይነት ነገር እንዲማሩ አንደርስታንድ እንዲያደርጉ ከዛም ብሎ ቤተሰባቸውን በተለያየ ነገር እንዲያግዙ ነው እና ይሄ ደግሞ it's not just ችግኝ መትከል ኦር ችግኝ መትከል ብቻ ሳይሆን እነዚህ የምታያየናቸው ጎመን ሰላጣ ነውና እነዚህ ኢቭን ሰው ቤቱ እንደዚህ አይነት ነገር አድርጎ መብላት እንደሚችል ላይቭሊሁድ መሆን የሚችል ነገር ነው። የኢትዮጵያ እንግዲህ ሰፊ የሆነ ላንድ ነው ያለው ኢትዮጵያ ውስጥ ኢቭን ከአዲስ አበባ ውጪ ሰፊ የሆነ መሬት ያለባቸው ቦታዎች አሉና በዛ ኤሪያም ተደርጎ ያሉ ሰዎችን እንደዚህ አይነት ሰስቴኔብል ጋርደኒንግ ተማሪዎችን በማስተማር ብዙ ለውጥ ማምጣት ይቻላል ማለት ነው። እና እንግዲህ ተማሪዎቹ እንዳያችሁት በጣም ኢንስፓየርድ ሆነዋል። እንግዲህ አይ ሆፕ ይሄ አሁን ያሰብነው ፓይለት ፕሮጀክት ነው። ከዚህ ቀጥለን ደግሞ በተለያዩ የመንግስት ትምህርት ቤቶች ላይ ይሄንን ኢምፕሊመንት የማድረግ ሀሳብ አለን። ስቴይ ቲዩንድ እንግዲህ አፕዴት አደርጋችኋለሁ እንዴት እንደሚሄድ።
እንግዲህ ይሄንን ጉዲሽ ዴይ የተወሰነ ዲስክራይብ አድርጌላችኋለሁ። ኤሙ this is like a pilot project በመስከረም አንደኛ ደረጃ ትምህርት ቤት እንዳልኳችሁ አዋሪ አካባቢ ያለ ትምህርት ቤት ነው። በዛ ፓይለት ተደርጎ ከዛ ደግሞ በሌሎች የመንግስት ትምህርት ቤቶች ከዛም አልፎ ደግሞ ከአዲስ አበባ ውጪ ባሉ በክልል ሰፊ ቦታ ባለባቸው ኤሪያዎች ላይ ህብረተሰቡን ሞር ሰስቴይነብል ጋርደኒንግ ለራሱ ላይ ሊሁድን ማመቻቸት የመሳሰሉትን ነገሮች ለማስተማር እንግዲህ አስበናል ማለት ነው። እና እንግዲህ ምን ታስባላችሁ ስለዚህ I think it's a great initiative. እንግዲህ happy good deeds day እንግዲህ አልፎ ነው የምታዩት እናንተ ቢሆንም ግን I think it's happy good deeds day. Bye bye, have a great week. Bye bye.